በምዕመንም ደረጃ በአገልጋይም ደረጃ ስለ ሩካቤ በግልጽ ለማውራት እንፈራለን። ተግባራዊነቱ ላይ ግን ሁላችንም ችግር የለብንም። ከዚህ ከተፈጠረው አካል ውጪ ለሌላ ተግባር የተፈጠረ አካል ላይ ሩካቤ ለመፈጸም ይሞክራሉ። ሴት ልጅ በእድሜ ወንድ ልጅ በልጣ ወደ ትዳር ህይወት ውስጥ ቢገባ ችግር አለው ወይ የሚሉ ሐሳቦች ተነስተዋል። የሩካቤ አካል የወንድ አካል ማለት ነው። የዘር ፍሬ አካል ትልቅ መሆንና መጠነኛ ትንሽ ቢሆን አስተዋጽኦ ያደርግ። እንግዲህ በተለምዶ የሚታወቀው ወንድ ልጅ ነው የፍቅር ጥያቄ ወይንም የትዳር ጥያቄ የሚጠይቀው። ነገር ግን ሴት ልጅ የትዳር ጥያቄ ወይንም የፍቅር ጥያቄ ብትጠይቅ ትችላለች ወይ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የተወደዳችሁና የተከበራችሁ የመንክር ሚዲያ ተመልካቾች እንደምን ሰነበታችሁ? እንደምን ቆያችሁ? በቸርነቱና በምሕረቱ ለዚህ ሰዓትና ለዚህ ደቂቃ ላደረሰን ለአባቶቻችን አምላክ ለኛም አምላክ ለልዑል እግዚአብሔር ክብርና ምስጋና ለሱ ይሁን። እንግዲህ እንደሚታወቀው በመንክር ሚዲያ የሶሻል ሚዲያ አማራጮች በዩቲዩብ በፌስቡክ እና በቲክቶክ እንዲሁም በቴሌግራም በመንክር እንመካከር በሚል አዲስ መርሃ ግብር ከመጋቢ አእላፍ ቀሲስ ፋሲል ታደሰ ጋር ለ10 ተከታታይ ክፍላት የጮኝነትና የትዳር ህይወትን በተመለከተ ሰፊ ማብራሪያዎችን ሲሰጡን ቆይተዋል። እኛም ደግሞ ለእናንተ ይጠቅማሉ ወይንም እናንተን ወክለን ማብራሪያ ብታገኙበት ትምህርት ብታገኙበት ብለን ያሰብናቸውን ጥያቄዎች እያነሳን እሳቸውም ደግሞ ሰፊ ማብራሪያ በግልጽ በሆነ አማርኛ ሰፊ ማብራሪያው ሲሰጡን ቆይተዋል። እንግዲህ በዚህ ዝግጅት ውስጥ ብዙዎቻችሁ እንደተማራችሁበት ዕውቀት እንዳገኛችሁበት፣ አንዳንዶቻችሁም ደግሞ እስከዛሬ ይህን ትምህርት ብናገኝ ኖሮ ትዳራችን አደጋ ውስጥ አይወድቅም ነበር ስትሉ አስተያየት ስትሰጡ ቆይታችኋል። እንዲሁም ደግሞ የተማራችሁበት እንደተማራችሁበት እንዳለ ሆነው በቀጣይም ደግሞ እንዲብራራላችሁ የምትፈልጉትን ጥያቄዎችንም ስታነሱ ቆይታችኋል። አሁን 10ኛው ክፍል ተላልፎ አሁን ዛሬ የምዕራፍ 1ን መዝጊያውን ወይንም ደግሞ ከ1 ጀምረን እስከ 10 ድረስ የተላለፉ መርሃ ግብሮችን ግማሹ ከ5 ከ6 ክፍል ከ7 ክፍል ጀምሮ የተከታተለ ስላለ አንዳንዶች ጥያቄዎችን እያየን ስለሆነ የሰራንባቸውን ሐሳቦችን መልሰው ጥያቄ የሚያነሱ ሰዎች አሉ። ያ ደግሞ ከክፍል 1 ጀምሮ ያለመጀመር ችግር እንደሆነ ተረድተን ያን ልንጠቁማችሁ ነው። በተለይ ከክፍል 1 እስከ ክፍል 10 ድረስ የተነሱ ሐሳቦችን እንዲሁ በወፍ በረር ወደ እናንተ አደርስላችኋለሁ። እናንተ ደግሞ በመሰጣችሁ መረጃ መሰረት እየገባችሁ የትኛው ክፍል ላይ የትኛው ሐሳብ እንዳለ እየገባችሁ ለእናንተ የሚያስፈልጋችሁን ሐሳብ እየመረጣችሁ እንድትመለከቱ ጥቆማ ሰጣለሁ። እንግዲህ ከመጋቢ አእላፍ ቀሲስ ፋሲል ታደሰ ጋር የጮኝነትና የጋብቻ ህይወትን በተመለከተ በግልጽ ውይይቶችን አድርገናል። በክፍል 1 እና በክፍል 2 ያነሳናቸው ሐሳቦች ተመሳሳይ ናቸው። በተለይ ከመርዘሙ የተነሳ በክፍል 1 እና ክፍል 2 አድርገነው ነው የትዳር አጋሬን እንዴት ለወቅ የሚል ሐሳብ ወይንም ጥያቄ ተነስቶበታል። የትዳር አጋራችንን እንዴት እንወቅ፣ የትዳር አጋራችን ማን ነው ወይስ ማን ናት የሚለውን ሐሳቦችን በምን አይነት መንገድስ በምን አይነት ሁኔታ ውስጥ ሆነን ነው የትዳር አጋሮቻችንን የምናውቀው የሚሉ ሐሳቦችን በሰፊው ማብራሪያ ሰጥተውበታል። እንዲሁም መተጫጨትን በተመለከተ ሰፊ ማብራሪያ ሰጥተውናል። በመተጫጨት ህይወት ውስጥ የምናሳልፋቸውን አስከፊም ሆነ በጎ መንገዶችን በግልጽ በሆነ አማርኛ በግልጽ ነግረውናል። ሰፊ ማብራሪያ ባለው መልእክት ሰጥተውናል። ይህንን በተመለከተ ክፍል 1 እና ክፍል 2 ላይ ታገኙታላችሁ። እንዲሁም በስንት እድሜ ላይ እንተጫጭ፣ አንድ ሰው ለትዳር አጋሩ ወይንም የትዳር አጋሯን ስታጭ ወይንም ሲያጭ ስንት ዓመት ላይ መድረስ አለበት? እንግዲህ መተጫጨት ማለት ከትዳር በፊት ያለ ህይወት ስለሆነ የትዳር ዋዜማ ስለሆነ ለትዳር ዋዜማ የሚያበቃ ወይንም የእድሜ ክልል የትኛው ነው ወይንም እስከ ስንት ላይ ነው?
ስንት እድሜ ላይ ስንደርስ እንተጫጭ የሚሉ ሀሳቦችንም በሰፊ አንስተውናል። ሌላው በዚሁ ክፍል ላይ ክፍል 1 እና ክፍል 2 ላይ ስንተጫጭ የእግዚአብሔርን ፍቃድ እግዚአብሔር ምን ያህል ድረስ ነው? እግዚአብሔር ፈቅዶልናል ወይ? እንግዲህ እንደሚታወቀው ብዙሃኑ በፍቅር ህይወት ውስጥ ፍቅር ይጀምራል። ነገር ግን አብዛኞቹ ይጀምራሉ፣ ለፍጻሜ አይበቁም፣ ይቋረጣሉ። ያ ደግሞ ፍቃድ እግዚአብሔር ስላልሆነ ነው። ወደ እጮኝነት ስንገባ ፍቃድ እግዚአብሔርን መጠየቅ እንዳለብን፣ እግዚአብሔር እንደፈቀደ የእግዚአብሔር ፍቃድ እንዳለበት የምናውቅባቸውን መንገዶች በሰፊው አስረድተውናል። እንዲሁም እግዚአብሔር ከፈቀደ ደግሞ ለትዳር እንዴት እንደምንበቃ ሰፊ ማብራሪያ ሰጥተውናል። እነኚህን ሐሳቦች እንደ ሐሳብ ነው ማነሳላችሁ። እነኚህ ሰፊ ማብራሪያዎችን የምታገኙት በክፍል 1 እና በክፍል 2 ላይ ነው ማለት ነው። የትዳር አጋር እየፈለገ ያለው በእግዚአብሔር ሕግ መሰረት ነው ወይስ ለመኝታ ነው? ሁለት እጮኛሞች ጓደኛሞች የሆኑት ለመዝናናት በየመኝታ ክፍሉ እየሄዱ ዝሙት ለመፈጸም ነው ወይስ ታቅበው ራሳቸውን ጠብቀው ቤተሰባቸውን ሊያኮሩ ሀገራቸውን ሊያኮሩ እውነተኛ የትዳር ሕይወት ሊመሰርቱ ነው? በዘረኝነት ስም እየተፈቃቀሩ ለሀብት ብቻ ቁመናዋን አይቶ ብቻ የዓለምን መውደድ ከእግዚአብሔር ጋር ጥል ነው አለ። ስለዚህ ጠዋት ማታ እየተደዋወሉ ወደድኩሽ አበድኩልሽ የተባባሉ ሌሊት እንገናኝ የተባባሉ አንሶላ የተጋፈፉ እግዚአብሔር ፈቅዷል እንዴ ቢሉ ይሄ መዘበት ነው። ዓለማዊ መስፈርት ብቻ ታዋቂ ስለሆነ ታዋቂ ካልሆነ ልትጠላው ትችላለች ማለት ሀብት ስላለው ሀብቱ ከቀነሰ ፍቅሯም ይቀንሳል ማለት ነው። እንዲህ አይነት መስፈርት ላይ እየተጓዱ ጓደኛ ነን እያሉ እግዚአብሔር ፈቅዷል እንዴ ወይስ አልፈቀደም ቢሉ የመዘበት ይሄ እኮ ምንም ምርመራ አያስፈልገውም። እንደው ቄስ ስለሆነን ካባ ስለለበስን ስለዚህ ማናቅ ይመስላችኋል? የከተማውን የዓለምን ኑሮ እኮ ጠንቅቀን ነው የምናውቀው። በቃ ወደድኩልሽ አበድኩልሽ ያሉ ሁሉ ወዶሽ አይደለም። እውነተኛ መዋደድ እንዲሁም ድንግልናን መጠበቅ። እኔ እንጃ እሱን ሳይሆን ደነገጥኩት ትል ይሆናል። ሲጠይቀኝ ደነገጥኩ ሊሉ ይችላል ባለትዳሩ። ለምን? ከዛ በፊት እኮ 9 ሰው ጠይቋት ሊሆን ይችላል። ምንም የማግባት ስሜት አልነበረኝም፣ ግን እሷን ሳያት እኮ ልቤ ትርክካል፣ ድንግጣል። ጠይቃት ፈልጋት አለ። ትክክለኛ ስሜት ተሰማኝ። የትዳር አጋሪ መሆኑ እንዴት ልወቅ? እውነተኛ የምትለው ይሰመርባት። ውሸተኛ አለ? አዎ። በቃ ለፈቃደ ስጋ ብቻ በቃ እንፈታተሽ፣ በቃ 1-2 ቀን አብረን እንደር። ሻይ ጋበዘው ሁሉ እኮ ባል አይሆንም። ልብ ድካም እንዳይዛቸው ጭራሽ ኬክ ጋበዘው ሁሉ ባል አይሆንም። እና መገባበዙ በጎ ነው፣ ግን የጋበዘው ሁሉ እኮ ባል አይሆንም። ወንድና ሴቱ በምን ያህል እድሜ ልዩነት ቢተጫጩ ነው የተሻለ ነው? ጥንቱን ነው እንጂ መጡ ነው መደቆስ። አሁን ምን ያደርጋል? ድስት ጥደው ማልቀስ ይላሉ አይደል? ይሳሳልሻል። ይሄ እኮ ሌላ ታሪክ መጥቀስ ያስፈልግ። በትክክል ካፈቀረሽ ይሳሳልሻል። በወላጆቿ ፊት ለምንድን ነው ማሳፈራት? ለምንድን ነው በቤተክርስቲያን ፊት ማሳፈራት? ከነ ክብሯ ከነ አክሊሏ ትቁም እንጂ ይሳሳላታል። የኔው ናት ይላል። እንደ ልብ በየጫካው እንደባለው ለሚል ወንድ ደግሞ ትዳር ላይ እንዴት እንደሚሆን ከዚህ ገምጪ። የደብር አለቃ ቢሆን ሚስቱ ላይ አይደለም አለቅነቱ፣ ለደብሩ ነው፣ ለልጆቹ አይደለም። ቤተክርስቲያን ምንጣፍ ቢነጠፍለት ቤቱ ግን ምንጣፍ አንጣፊ ነው እርሱ። አሁን ግን በመን አይና ይወታል። በቃ እርሱ ሊቅ ነው፣ ዘማሪ ነው፣ ዲያቆን ነው። ጥሩ እኮ ነው መስፈርቱ። በዚያ ውስጥ ግን መወሰን አይችሉም። ምንም አይነት ማህበራዊ ሚዲያ አልጠቀምም፣ ቤተክርስቲያን ሄጄ አላቅም፣ ሐዘን ለቅሶ ሄጄ አላቅም፣ ጠዋት ማታ ስራ ነው፣ ትዳር ዘገየብኝ ብለው ያለቅሳሉ። የት ይስጥሽ? ከየት ያገናኝሽ እግዚአብሔር? ባለትዳርን አፍቅር ያለው ያሉ እኮ አሉ። ለምን በሌላ አስተምሮ እንደ ዶክትሪን አድርገውት አንዳንዶች። እኔ በቃ በህልሜ ያያቸዋለሁ። እንደ ባለትዳር ነው። እንደው ሚስት የት ነው የምትገኘው? ባል የት ነው የሚገኘው? ስለዚህ ከአንዱ ጡንቻውን፣ ከአንዱ ብሩን፣ ከአንዱ የሆነ ነገሩን ወዳለች ማለት ነው። ሶስቱም ነገር አንዱ ጋር አልመጣላት አለ ማለት ነው። መጀመሪያ ደረጃ ትክክለኛ ምርጫ ነው ወይ? ጥሩ ባል አድርገኝም ብላችሁ ጸልዩ ወንዶች፣ ጥሩ ሚስት አድርገኝም ብላችሁ ሴቶች ጸልዩ። እግዚአብሔር ትህትናችሁን አይቶ ፈቃዳችሁን ይፈጽማል። ሚስት ፍለጋ ግሸን ማርያም አይኬድም፣ ቁልቢ ገብርኤል አይኬድም። በትዳር ውሳኔ ላይ ግን እንኳን እናት አባት አይደለም አንድ ባህታዊ ነኝ፣ አንድ መነኩሴ ነኝ፣ አንድ ካህን ነኝ የምንል እንኳን እከሌና ግቢ ብለን መወሰን አንችልም። እንደ ርብቃ የእሷ ውሳኔ ነው፣ ይህ ይሰመርበት። ከዛ ሰውየው እንዲሁም 4 አዘግዩኝ፣ እግዚአብሔር መንገዴን አቅልቶልኛል፣
ሐሳብ እንዳይቀየር ፈራ መሰለኝ አታዘግኝ ብሎ ይዛ ተመለሰ ይላል። አሁንም አውደ ምሕረት ላይ ቬሎ ላይ ልብስ ላይ ምን ላይ ሙሽራ መስለው ይታያሉ። ሮብና ሐሙስ ገና ፎቶግራፉ ሳይታጠብና አልበሙ ሳይዘጋጅ ፍርድ ቤት ነው የምናገኛቸው። ሌላው በክፍል 3 ላይ በግልጽ እንግዲህ ብዙሃኖቻችን በምዕመንም ደረጃ በአገልጋይም ደረጃ ስለ ሩካቤ በግልጽ ለማውራት እንፈራለን። ተግባራዊነቱ ላይ ግን ሁላችንም ችግር የለብንም። ከተግባር ይልቅ መነጋገር ስላለብን ተግባሩን ከፈጸምን አይቀር ደግሞ መመካከር አለብን በሚል ሐሳብ ስለ ሩካቤ አስፈላጊነት በግልጽ አማርኛ ያለምንም መሸማቀቅ በግልጽ አስተምረውናል። መጋቢ አላፍ ቀሲስ ፋሲል ታደሰ ማለት ነው። በዚህ በክፍል 3 ላይ በሩካቤ አለመጣጣም ምክንያቶች የሚሉ ሐሳቦችንም ተነስተዋል። አንድ ጥንዶች ወይንም ባለትዳሮች በሩካቤ የማይጣጣሙበት ምክንያት ምንድን ነው? በተለይ ደግሞ በግልጽ አማርኛ የአንድ የወንድ ልጅ ብልት ማነስ ለሩካቤ ግንኙነት ያናሃል ብዙም አስጨናቂ እንዳልሆነ፣ ወሳኙ ነገር የስነ ልቦና እንጂ የጾታዊ የሩካቤ ብልቶች ማነስና መብዛት ያናሃል ብዙም ትኩረት የሚሰጠው አለመሆኑን፣ ከሩካቤ በፊት የሚፈጸሙ ቅድመ ሁኔታዎች እንዳሉ፣ በፍቅር አብሮ መቆየት፣ አብሮ መጫወት፣ ስሜትን የሚያነሳሱ ወይንም ደግሞ ስሜትን ሊያረኩ የሚችሉ ሐሳቦችን በግልጽ አማርኛ በደንብ አስረድተውናል። ምክንያቱም ቀጣይ ክፍሎች ላይ አሉ የምናነሳቸው። ሩካቤ ግዴታ ነው፣ በአንድ ትዳር ህይወት ውስጥ ግዴታ ነውና ግዴታ ከሆነ ደግሞ እንዴት እናጣጥመው የሚለውን በግልጽ አማርኛ ነው ያስቀመጡልን። እንዲሁም በሩካቤ ምክንያት የትዳር መፍታት ችግሮች ይታያሉ በብዙሃኑ ዘንድ። አብዛኛው የትዳር ህይወቶች የሚበጠበጡት ወይንም ደግሞ ትዳሮች የሚፈቱት በሩካቤ ነው። ፍርድ ቤት ሄደን ምክንያቱም በግልጽ አማርኛ ብንጠይቅ ወይንም ደግሞ የሁለቱን ተፋቾች ምክንያታቸውን ቁጭ አድርገን ብንጠይቃቸው በግልጽ አማርኛ የሚነግሩን ከሆነ ይህንን ነው በብዛት የምናገኘው። የዛ ደግሞ ምክንያቱ ምንድነው? አንድም ከትዳር በፊት የሚደረጉ ሩካቤዎች በትዳር ህይወት ውስጥ አለመጣጣሞችን ምክንያት እንደሆነ ገልጸውልናል። ምክንያቱም አንድ ሴት ከትዳር በፊት ከሌላ የተለያዩ ወንዶች ጋር የሩካቤ ግንኙነት ካላት ከትዳር ህይወት ውስጥ ስትገባ ከባሏ ጋር መጀመሪያ እንደምታደርገው ማድረግ ካልቻለች አልተጣጣመችም ማለት ነው። ግዴታ እሱን ፈታ ሌላ እሷን ሊያረካ የሚችል ሊያስደሰት የሚችል ወደ መምረጥ ህይወት ውስጥ ትገባለች። የብዙሃኑ ትዳር መፋታትም አንዱ ምክንያት ወሳኙ ምክንያት ይሄ መሆኑን በግልጽ አማርኛ ነው ያስቀመጡልን። እንግዲህ ይሄን ሐሳቦች ስናነሳ ብዙሃኖቹ እርሶ ቀሲስ የቤተክርስቲያን አገልጋይ አይደሉም ወይ? የቤተክርስቲያን ትምህርት ለምን አያስተምሩም? ስለ ሩካቤ የሚያስተምሩ አካላት ሌሎች አሉ የሚሉ ሐሳቦችን ኮሜንቶችን በተለያዩ ሶሻል ሚዲያዎች አይተናል። በተለይ እኛ ሚዲያ ላይ በጎ ሐሳቦች ነው የተነሱት። የተለያዩ ቲክቶክ መንደር ላይ ቪዲዮ ሲሰራጭ ስለነበረ እዛ ላይ የሚነሱ ሐሳቦች አሉ። እኛ ያው እንግዲህ ኢትዮጵያውያን ነገሮችን በተግባር እንሰራለን፣ በአፍ ለመናገር ግን እናፍራለን ወይንም እንፈራለንና ይሄንን በግልጽ መነጋገራችን ምናልባትም ከችግሩ ለመትረፍ ይረዳናል። ብዙሃኖቹም ከዚህ ትምህርት ተምረው ለቀጣይ ህይወታቸው አስፈላጊውን መንገድ ለመምረጥ ይረዳቸዋል ብለን እናስባለን። በዚህ ክፍል ላይ በክፍል 3 ላይ ሩካቤን በተመለከተ በስፋትና በግልጽነት ሰፊ ማብራሪያ ሰጥተውናል ማለት ነው። የሩካቤ አካል የወንድ አካል ማለት ነው የዘር ፍሬ አካል ትልቅ መሆንና መጠነኛ ትንሽ ቢሆን አስተዋጽኦ አያደርግም። ለምሳሌ አሁን የግብረ አውናን የምንለው ራስን በራስ ማርካት፣ ወደ ሌላ አልሄድም ራሴን እጠብቃለሁ ይሉና ግን ፊልም እያዩ ወይም ደግሞ አይምሯቸው ላይ የሆነ ሰው እየሳሉ ወንድ ሴት ወንድን እየሳሉ ራስ በራስን ለማርካት ይሞክራሉ። ብዙ ጊዜ በተፈጥሮ ወንድ ልጅ ቶሎ የመርካት የተፈጥሮ ሁኔታ አለ። ሴት ልጅ ደግሞ ቀስ እያለች የመርካት ነገር አለ። የወንድ የሩካቤ አካሉ ትልቅ ስለሆነ እሷን ፍቅር ሳይሰጣት እንክብካቤ ሳይሰጣት ቀጥታ ወደ መኝታ ሄደ ማለት የጉልበት ስራና ያደከማት ነው እንጂ እየረካ አይደለም። ሴቶቹ ሳያሳስኑ አይቀርም። ይሄ አይገባም። እርካታ የጋራ ነው፣ ደስታቸው የጋራ ነው።
ስለዚህ እሷንም ደስታ ሊጠብቅላት ይገባል። አንሶብኛልና እሷን ላስደስት አልቻልኩም በየፊልሙ በምንም የምታየውና የኔ ትንሽ ነው ብሎ አይጨነቁ። እንደዚህ በቃ ገና ስቀርባት ሰውነቴ እንዲህ ይለኛል ሚል ባላል። ከመቼ ጀምሮ ነው እንዴ ልጅ ወልደን ከብደን ደስ ብሎን አሁን የመጣ ነው? ይሄ ትንኮሳ ነው። ዛሬ የሰነፈው ወይም ደግሞ ያልፈለገው ውጭ ላይ ሌላ ጋር በቃ ከዛ ወይ ስልክ መፈተሽ የሆነ ነገር መፈተሽ ይጀምራል። በቃ እሱ ይቸኩላል፣ ቶሎ ስሜቱን ይጨርሳል። እኔ ግን አንድ ቀንም ተደስቼ አላውቅም የሚሉ ሚስቶች ብዙ ናቸው። እንዲሁም በክፍል 4 እና 5 ደግሞ ከትዳር በፊት መጠናናት የሚሉ ሀሳቦችን አንስተናል። ሰዎች ከትዳር በፊት ወይንም በእጮኝነት ጊዜ ምን ይጠናኑ? እንዴት ይጠናኑ? ለመጠናናትስ የሚያስፈልጉ ጊዜያት ወይንም አመታት ምን ያህል ጊዜ ናቸው? በመጠናናት ህይወት ውስጥም ምን ያህል ጊዜ ያስፈልገናል? እንዲሁም ደግሞ ሌላው እዚህ መጠናናት ላይ ካነሳንላቸው ጥያቄዎች አንዱ እንግዲህ በተለምዶ የሚታወቀው ወንድ ልጅ ነው የፍቅር ጥያቄ ወይንም የትዳር ጥያቄ የሚጠይቀው። ነገር ግን ሴት ልጅ የትዳር ጥያቄ ወይንም የፍቅር ጥያቄ ብትጠይቅ ትችላለች ወይ? ከመንፈሳዊ አስተምህሮትም እንዲሁም ደግሞ ከባህላችንስ እንዴት ይታያል የሚሉ ሀሳቦችን ጥያቄዎችን አንስተንላቸው ነበረ። እንደሚታወቀው እንግዲህ መጋቢ አላፍ ቀሲስ ፋሲል ታደሰ ከመንፈሳዊም ከሳይንሱም ከባህሉም አንፃር ምንም ችግር እንደሌለው አንድ ሴት አንድ ወንድ ብትወደው ከሱ ጋር መኖር ብትፈልግ የትዳር አጋሯ አድርጋ መኖር ብትፈልግ ያለምንም ስጋትና ፍርሃት ጥያቄ ማቅረብ ኃጢአትም ወንጀልም እንዳልሆነ በስፋት ገልጸውልናል። እዚህ ሀሳብ ላይ ሌላው የእድሜ ሁኔታዎችም ተነስተዋል። ሴቶች ከወንዶች በምን ያህል እድሜ ማነስ አለባቸው ወይንም ደግሞ ሴት ልጅ በእድሜ ወንድ ልጅ በልጣ ወደ ትዳር ህይወት ውስጥ ቢገባ ችግር አለው ወይ የሚሉ ሀሳቦች ተነስተዋል። ምንም ችግር እንደሌለው ያን ያህል ተጽዕኖ እንደሌለው የሁለቱ መፋቀርና መዋደድ መተሳሰብ እንጂ በእነሱ ህይወቱ ላይ ወይንም ደግሞ ቢፈላለጉ እድሜያቸው እንደማይገድባቸው እዚህ ክፍል ላይ አንስተውልናል። በዚህ ክፍል ላይ በክፍል 4 እና 5 ላይ ራስን መስሎ መቅረብ ለምሳሌ ብዙ ሴቶች እንደሚታወቀው ወንዶችን ሲቀርቡ ከትክክለኛው ማንነታቸው በተጨማሪ ህይወታቸውን መልካቸውን በሚቀይር ሁኔታ ሜካፕ ተቀብተው አለባበሳቸውን ሌላ አድርገው ወንዶችን ይቀርባሉ። ይሄ ደግሞ ለወንዶች ለፍቅር ጥያቄ ለመጠየቅ ምቹ አጋጣሚዎች ስለሚፈጥርላቸው ወይንም የመወደድ የመፈለግ ሁኔታዎች ስለሚኖሩ እነኚህ ነገሮች ይጠቀማሉ። ነገር ግን ይሄ የፍቅር ህይወት አድጎ ትዳር ውስጥ ሲገባና ትክክለኛ ማንነት ሲገለጥ ለፍቺ ሁሉ የሚያደርሱ ነገሮች ይመጣሉ። ያለመጣጣም፣ ያለመፋቀር፣ ያለመዋደድ ትናንት በሜካፕ እና በተለያዩ ኮስሞቲክሶች ተሸፍነሽ ሳይሽ ታምሪ ነበረ፣ ዛሬ ግን በትክክለኛ ማንነት ሳይሽ አልተመቸሽኝም፣ አልጣምሽኝም፣ አልወደድኩሽም የሚሉ ሀሳቦች ይመጣሉ። አልፎ ተርፎም እስከ መለያየት ድረስ ያመጣሉና ራስን መስሎ መቅረብ፣ ራስን ሆኖ መቅረብ ምን ያህል ጠቀሜታ እንዳለው ነገ በትዳር ህይወት ውስጥም ጥያቄ የማይፈጥር ዘላቂነት ያለው ፍቅር እንደሚኖረው በስፋት ነግረውናል። ራስን መስሎ መገኘት ከምንም በላይ አስፈላጊ መሆኑን በሚገባ ተናግረዋል ወይንም መልእክት አስተላልፈውልናል። ሜካፕ ተቀብቶ መገናኘት፣ መተዋወቅ እንኳንስ በፍቅር ህይወት ውስጥ በኖርማል ከማንኛውም ሰው ጋር ትክክለኛ ባልሆነ ማንነት መተዋወቅ ውርደትም እንደሆነ አስፈላጊም እንዳልሆነ በሰፊው አስተምረውናል። ስለዚህ ራስን መስሎ መገኘት፣ ራስን ሆኖ መቅረብ፣ ራስን ሆኖ መገኘት ነገም ከተጠያቂነት ያተርፋል ወይንም ደግሞ ከመጠላት ከመገፋት ያድናል ማለት ነው። ይህንን በተመለከተ ሰፊ ትምህርት ሰጥተውናል መጋቢ አላፍ ቀሲስ ፋሲል ታደሰ። አስደንጋጭ ሁኔታዎች አሉ በጋብቻ ሂደት ውስጥ የፍቺ ጉዳዮች። አብዛኛው የፍቺ ጉዳይ መሰረታዊ ጉዳዮችን ሳይጠናኑ ገብተው ነው። ታገባ ትበለዋለህ ትለኛለች እና ሚስት ታበላለች ትላለች። ወደፊት የምናየው ይሆናል። በአክስቴ ቤት የሆነ ድግስ አለ፣ በእኔ አልሄድም አንተ ሂድ ሊጀመር። ለምን እኔ ሰው ቤት ሄድ አልወድም ልትል ነው። መብቷ ነው ልንል ነው።
ሄዶ ደግሞ ዘመድ ጋር እሷ አትወድም ብሎ ደግሞ በንፋስ ሊገባ ነው በመሀላቸው። ሲጠናኑ ካልተግባቡ ሲለያዩ መጎዳት አያመጣም? ጉዳት አያመጣም? እንግዲህ በጉርሻ ይሁን እንደው ጥብስ እያደረገ ይሁን በሆነ መንገድ ብቻ ብትለምጂልኝ ብሎ አስለምዷታል ማለት ነው። ግዴታው ነው ወይ ከትዳር በፊት አንድ ወንድ የትዳር እጮኛውን የመንከባከብ ወይንም በኢኮኖሚ የማገዝ ተማሪ ከሆነች ከፍሎ የማስተማር ማልበስ? አንቺ ቁረቢና አይመቸኝ የሚል ባል አለ ወይ ደግሞ እሷ እኔ ስራ ይበዛብኛል አንተ ቆርበና የምትለት። እንደዚህ ነው እንደ ህይወት። ብዙ ጊዜ በተለምዶ የሚታወቀው ወንድ ልጅ ነው ሴት ልጅ የፍቅር ጥያቄ ወይንም የትዳር ጥያቄ ሲጠይቅ የሚታወቀውና አሁን ደግሞ ዘመኑ ሴት ልጅም ጥያቄ የምታቀርብበት ጊዜ ላይ ነው ያለውና ከተጋቡ ጊዜ ጀምሮ መድኃኒት ተጠቀማለሁ እንደዚህ ተጠቀማለሁ ልጅ የሚባል እንዳታስብ አለችው። ይሄ ቤት ሰላም ይሆን ይመስላል? በዚህ አጋጣሚ የቃል ኪዳን ቀለበት የመሳሰለው ራሱ ማጥለቅ በሃይማኖት ትምህርት ክልክል ነው። ቀለበት ወይም የታገቢኛለሽ አይነት ራሱን የቻለ መርሃ ግብር ይኖረናል። ከቡቲክ ተከራይተው ከጓደኞቻቸው ተውሰው የውሸትም ከፈረንሳይ መጣ ከመርካቶ የተገዛው ከጣሊያን መጣ እያሉ እንዲወሻሹም አይበረታታም። እንኳን በእግዚአብሔር ፊት በሰው ፊትም ያሳፍራል። በመንፈሳዊ በሃይማኖታዊ ነገሮች እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ምን ይጠናኑ፣ ምን ይወቁ፣ መሰረታዊ ነገሮች ምንድን ናቸው? ምን አለች እሷ ከውስጥ ሆና አንተ ሰውዬ አባቴ እንዳይሰማ አደራህን፣ አባቴ እንዳይሰማ፣ አባቴ ከሰማ ጉዳችን ነው ትላለች። ከዛ በኋላ ዝቅ ሲል የሆነ ሰው ያያል። ከዛ ምን ይላታል? እንደው ለመጠናናት ወይም በእጮኝነት ለመቆየት ምን ያህል ጊዜ ያስፈልጋል? በቃ ለመኖር ያህል ችየው አሁን ተፋተ ከትዳሬ ከምፋታ ፈታች ከሚሉኝ ፈት ከመባል ችየው ልኑር ብላ አረቄውን ጠጁን እየጠጣ እየመጣች አላርጋ የምትኖር ትችላለች። ወይ አይታረም ወይ እንዲታረም ጥረት አልተደረገ። ስለዚህም ወለተ ከሊት እሁድ ላይ ተኳኩላ ናርጋ ሰኞ ጠዋት ግን ሌላ ነው። ይሄ የውሸት ይሆናል፣ ድራማ ይሆናል፣ የማስመሰል ይሆናል። ጓደኞቻችን ወደዱልን፣ የሰፈር ሰው ወደደልን። ሰፈሩም እንደ ኮሪደር ሊፈርስ ይችላል እኮ ትዳሩ ሳይፈርስ። እናም ሁሉ ነገር ሊለዋወጥ ይችላል እኮ። የሆነ ውጫዊ ነገርን ዲፔንድ ነኝ ባለው ጥገኝነት ያደረገ ከሆነ ስሜት ነው። ሙሽሪትን ረስቷታል። ከዛ በኋላ ሲሄድ ተኝታ ነው የሚደርሰው። በቃ ደክማ ተኝታ ላለመቀስቀስ እያለ ጀርባውን ሰጥቶ ከዛ ከ7 ቀን በኋላ እንግዲህ ወደ ንስሐ አባት ነው ማለት። ኧረ አባታችን ምንድነው ላይብረሪን ያገባዋል እንዴ? እና በቃ እሱ ስርዓተ ሩካቤ ስሜታዊ ከሆነ እሱ ከፈለገ እሷ ዝግጁ መሆን አለባት። ይድካማት ነፍሰ ጡር ትሁን ምን ትሁን አንዳንድ ጊዜ እንደው ይቅርታና ባይባልም ክፉ አመሌ ነው ደካማ ጎኔ ነው ብሎ በግልጽ የሚናገርን ወንድ ልትወጂው ይገባል። በቃ በተቃጠሩ ቁጥር ትዝ የሚላቸው ሩካቤ ብቻ ነው። በቃ ሻይ ቡና መጠጣት፣ ከዛ ወደ መኝታ ክፍል መሄድ። በቃ ጥሎብኝ ነው ማት ሆኖብኝ ነው መከራ ሆኖብኝ ነው ብሎ የመከራ ማት ትዳር ላይ ለማዝነብ ይዳርጋል። እሱን ለማስደሰት ሜካፕ ተቀብተው ካላቸው ውበት ውጪ በሜካፕ ሌላ ውበት ይዘው ይቀርባሉና ድንገት እንኳን ይኸው ስለሆነ ድራማ ብታወራ እንጂ ድራማ ታያለሽ እንዴ ብሎ ይደነግጣል። እናም ስለሆነ ቦክሰኛ እንኳን እሱን ቢያወራ አንተ ዲያቆን ስለ ቦክሰኛ ታወራለህ እንዴ ልትል ይችላል። በአጭር ጊዜ ለፍቺም ይዳርግ ጉዳይ ቢኖር። በክፍል 6 እንዲሁም መታቀብን በተመለከተ ሰፊ ትምህርት ሰጥተውናል። መታቀብ ምንድነው? እንግዲህ መታቀብን በሳይንሱ ዓለም ወይም በትምህርት ቤት የምህጎች በሚል ተምረናቸዋል። መታቀብ በተለይ በመንፈሳዊ ሕይወት ውስጥ አስፈላጊ መሆኑን አንድ ሴት ወይንም አንድ ወንድ ታቅቦ መኖር እንደሚችል መታቀብ ጥቅሙ ምን እንደሆነ በመታቀብ ሕይወት ውስጥ የሚያተርፉት ትርፍ ምንድነው? በመታቀብ ሕይወት ውስጥ ያው እንግዲህ አንደኛ ድንግልናን መጠበቅ ነው። ድንግልናን በመጠበቅ ሕይወት ውስጥ ደግሞ የሚገኘው ለጋብቻ ስርዓታችን አስፈላጊ የሆኑ መስፈርቶችን ለማሟላት ምቹ እንደሆነ በተለይ በመታቀብ ሕይወት ውስጥ ለተክሊል መብቃት ለስጋው ደግሞ መብቃት እንደሚቻል ንጹህ አእምሮ ንጹህ ማንነት እንዲኖረን እንደሚያደርግ በሰፊው አስተምረውናል። በመታቀብ ሕይወት ውስጥ ትርፉን በሰፊው ነግረውናል። መታቀብ ይቻላል ወይ የሚሉ ሐሳቦችንም ተነስተዋል። አዎ መታቀብ ይቻላል። እንዴት እንታቀብ የሚሉ ሐሳቦችም
መንገዶችም ተነግረውናል። በተለይ ለመታቀብ የሚያስፈልጉ አስፈላጊ መንገዶች መጸለይ፣ መንፈሳዊ ሕይወትን ማበርታት፣ ወደ መንፈሳዊ ሕይወታችን መጠንከር እንዳለብን ለዚህ ብርቱ አማራጭ እንደሆነ በሰፊው ገልጸውልናል። የመታቀብ ጥቅሙንም እንደዚሁ ባለመታቀብ የምናጣቸውንም ችግሮችም ነግረውናል። ባለመታቀብ የሚመጡ ችግሮች አንደኛ ከበሽታ አንጻር፣ ሁለተኛ ከስነ ልቦና፣ ሶስተኛ ደግሞ ራስን ንጽህናን ከማጣት የሚመጡ ችግሮችንም መታቀብ ይቻላል። የመታቀብ ጥቅሙ ይሄ ነው። በመታቀብ ህይወት ውስጥ የሚገኘው ጥቅሙ ይሄ ነው። ለመታቀብ የሚያስፈልጉ መንገዶችም እነኚህ ናቸው የሚሉትን በክፍል 6 ላይ መጋቢ አእላፍ ቀሲስ ፋሲል ታደሰ በሰፊው አስተምረውናል ማለት ነው። ተሰውረው ከሚሰናከሉ እንጃ መስቀል አደባባይ ላይ ቁጭ ብለው ቢያወሩ ይሻላቸዋል፣ መኪና እንዳይገጫቸው። አንዲት ሴት ባለመታቀብ በንክኪ በመዳራት ከተለያዩ ሰዎች ጋር ግንኙነት ውስጥ ስትገባ እርሱም እንደዛ ሁለት ፍቅረኛሞችን ከጋብቻ ዓላማ ይልቅ በተገናኙ ቁጥር በመዳራት በመሳሳም በንክኪ በመላፋት ከዛም አልፎ በዝሙት የሚኖሩ ከሆነ ብዙ ጊዜ ግን በመዳራት በዝሙት ውስጥ የተጠመዱ የቅድመ ጋብቻ ጓደኛሞች ነን የሚሉ አካላት አብዛኛው የሚይዛቸው በቃ ትዳር ላይ የሚፈጸመውን ነገር ከትዳር በፊት ስለጀመሩ በዚያ ሱስ ውስጥ ገብተዋል። እስቲ እንፈታተሽ፣ እስቲ እንሞካከር፣ እውነት መፍትሄ አለው። ከዛስ ካልሆነችው ወደ ሌላ ሄዳል ማለት ነው። ካልተጣጣሙ ወደ ሌላ ትሄዳለች ማለት ነው። እንደው ምናልባት ባለመታቀባችን የሚመጡ ችግሮችስ ምንድን ናቸው? የገዛ እህቱን ወደዳት፣ እህቴን ወድጃለሁ እንዳይል ደግሞ አሳፈረው። ለእስክሪብቶና ለደብተር ያጡትን ገንዘብ ለዝሙትና ለፔኒሲዮን ያገኙታል። ሰይጣን ያመቻቻል፣ ሜዳውን ያመቻቻል። ፈቃዱን ፈጸመባት፣ ከድንግልና አሳነሳት፣ ክብረ ንጽሕናን አስወገደ። ከዚህ በኋላ 7 እጥፍ ጠላት። መጀመሪያ ከሚወዳት በላይ በተቃራኒ ጠላት። ዝሙትና መዳራት ልዩነት አላቸው። አንዲት ልጅ እንደ ሸንኮራ ተመጣ የምትጣል ሆና ራሷን ማየት አይከብዳትም? አንድስ ጎልማሳ፣ አንድ ወጣትስ፣ አንድስ ጎበዝ ብዙ ታሪክ ይሰራል የሚባል ከከሊት ጋር ሄዶ ራሱን በማርከሱ ድርሻቸውን ከፈጸሙ በኋላ ስልኩ የሚያጠፋ አድራሻው የምታጠፋ አድራሻው የሚያጠፋ መሳሰለው ሞልቷል። እንደውም ትዳር ውስጥ ገብተው ሌላ ይመኛል። ትዳር ውስጥ ገብታ ሌላ የምትመኛለች፣ ወይም ደግሞ ከሱ ሌላ የድሮ ሌላ ጓደኛ ትዝ የሚላታለች። ከሷ ሌላ ከሷ በበለጠ ፈቃደ ስጋ ከፈጸመችለት ሌላ ጓደኛ ትዝ የሚለው። ከትዳር ውስጥ ምስቅልቅል ጉዳዮች አንዱ አርግዤ ይሆን መድኃኒት ምንም ተጠቅመናል